ቸርች መታችሁ መከራ አይጠፋም። መከራ ግን እናስቀይርላችኋለን። ምን ማለት ነው? በባል ያለቀሰ በልጅ እንዲያለቅስ፣ በልጅ ያለቀሰ በኩላሊት እንዲያለቅስ እንጂ መከራ ሙሉ በሙሉ ከጠፋማ ሳታን ገነት ገብታል ማለት ነው። ገብቶቻል? ለምሳሌ አንዳንድ ሰው ምን ይላል? ጌታ የአሜሪካንን በር እኮ ቢከፍትልኝ እሰይ ይላል። አሜሪካ ብትሄድ የእንባ አይነት ነው እንጂ የሚቀየረው እንባ አይታበስም። ሰምታችሁ ያላልኩትን? ለምሳሌ ኢትዮጵያ ውስጥም አሜሪካም ያሉ ሰዎች እየደወሉ እንጸልይላቸዋለን። እባክህ በስር ይጸልይልኝ ምናምን ይላል። የኢትዮጵያው ከሆነ ማለት ነው ቀጥታ ወጥ ነው ለቅሶ አበሳይ ምናምን ይላል ማለት ነው ኢትዮጵያ። ልክ አሜሪካ ሲሄዱ አለቃቀስ ነው የሚቀየረው። ምን እንግሊዘኛ ጣል ኤግዛክትሊ ኢቨንቹዋሊ ምናምን እንደዚህ ይሆናል ማለት ነው። ገብታችሁ አላልኩት? እንባ ነው እንጂ የሚቀየረው በቢጫ ችግር ያለቀሰ በቀይ ችግር እንዲያለቅስ ነው እንጂ ቸርች ብንረዳው መከራ ማጥፋት አንችልም። መከራ ቋሚ ነው። የላይፋችን ስታይል ነው። አንደርስታንድ ፕሬዝ ጋድ። ገብታችሁ አላልኩት? ሙሉ በሙሉ እፎይ የምልበት ስትሉ ስሙኝ። አሁንም የዚህ ገጣሚው እንዳለ የዚህ ምድር ህይወት እኔ በቃ ከግጥሙ ጋር ተስማማው። የዚህ ምድር ህይወት ምንድን ነው? እንደዚህ ነው። አንኳኳ ይከፈትልሃል፣ ስትገባ ደግሞ ሌላ በር ይቆይሃል። አንኳኳ ይከፈትልሃል፣ ስትገባ ደግሞ ሌላ በር ይቆይሃል። ይሄ ነው መሬት ላይ ኑሯችሁ ማለት ነው። ይሄ ላይ ምን ማለት መሰለ? በሌላ አማርኛ አሁንም ልንገራችሁ። አንድ ልጅ ባል ፈልጋ ልትጸልይ ትችላለች፣ ቸርች እየመጣች ማለት ነው። ጌታ ሆይ እኔን አድረኝም ወይ ታላቅ ማገባች ታናሽ ማገባች እኔ ብቻዬን ኧረ ተው ምናምን ስትል እግዚአብሔር ይናገራል። የአንድ እህቴ እንደዚህ ትዳር ላይ እየጸለይሻለሽ እግዚአብሔር ድርሻለሁ ብሏል፣ ኩልሻለሁ ብሏል ሲል ያዟት ይባላል። ትያዛለች። ከዛ እቤት ትሄዳለች። እግዚአብሔር እንደተናገረው ልጅቷ ምን ትላለች? ታገባለች። አሁን አንኳኳች፣ ምን ሆነ? ተከፈተ። ደግማ ባል ብላ መጸለይ አትችልም። ኦልሬዲ አገኘች። ሁለት ስለማይቻል ግልጽ አይደለም። ግን በቃ እፎ ያለች ማለት ነው አይደለም። ሜቢ ይሄኔ ባልየው ግስላ ነገር ሊሆን ይችላል። ከዛ ደግሞ ኧረ ጌታ ሆይ ከሰጠህ አይቀር እንዲህ አይነት ጥፍርና ጭራ የለውም እንጂ ኦልሬዲ ግስላ እኮ ነው፣ በኢየሱስ ስም ይቀር ምናምን ትላለች። አሁን አንኳኳች፣ ተከፈተ፣ ሌላ ማንኳኳት ጀመረች ማለት ነው። አሁንም እግዚአብሔር ይናገራል። በባልሽ በጣም የምትቸገሪ እህት፣ ባልሽ በጣም አስቸጋሪ የሚደበድብሽ አልፎ